ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን አንድ ነገር ላይ አይን ያረፈ እንደገና ደግሞ ህሊናዬ ለምን ብሎ እየጠየቀኝ ያለበት አንድ ነገር ነበረ። እሱም ደግሞ ምንድነው? ስፔሻሊ ቀድሜ እንደነገርኳችሁ እኔ አረብ ሀገር እስከሆንኩ ድረስ አረብ ሀገር ባሉት እህቶቼ በእነሱ ዙሪያ ነው መስራት የምፈልገው። ምክንያቱም ለረጅም ጊዜ ቆይቻለሁኝ። በተለይ ደግሞ አዳዲስ ለሚመጡ ልጆች መንገድ ሆናቸዋለሁኝ። ከኔም ተሞክሮ እንዲሁም ደግሞ ከአንዳንድ እህቶቼ የገጠማቸውን ተሞክሮ ባቀርብላቸው እነሱ ቢሰሙት እኛ የከፈልነውን ዋጋ እነሱ አይከፍሉም፣ አይሳሳቱም፣ እነሱን እናድናለን ብዬ እንደነገርኳችሁ ዛሬችን ቪዲዮ ለመቅረጽ ፈለኩኝ። በቲክቶክ አካውንቷ ውቢትን የማያውቅ የለም። በጣም ብዙ ተከታይ ያላት እኔም በጣም የምወዳት የማከብራት እህታችን ናት። አሁን የመጣሁት ስለሷ ቪዲዮ ለመስራት ሳይሆን መነሻዬ እሷ ናት። ነገር ግን ውስጤን እጅግ በጣም ያንገበገበው ጥያቄ የፈጠረብኝ ነገር ስላለ ነው እህቶቼ በትዕግስት እንድታሰሙኝ እስከ መጨረሻው ድረስ ነው የምጋብዛችሁ ማለት ነው። እና ምክንያቱም እኔ ከዚህ ብዙ እህቶቼ በእርግጠኝነት ይሄንን ቪዲዮ እስከ መጨረሻው ሳሰለችሁ ካዳመጣችሁት ትልቅ ትምህርት እንደምታገኙበት እርግጠኛ ስለሆንኩ ነው ማለት ነው ይሄን ቪዲዮ ሪከርድ ላደረግ የፈለኩት ማለት ነውና ውቢት ከዚህ በፊት ስለ ራሷ ላይፍ ከቀድሞ ትዳሯ ምን አይነት ግንኙነት እንደነበራት እንዲሁም ደግሞ ስለአሁን ስላለችበት የትዳር ህይወትም በትንሹ ነግራናለች ማለት ነውና ነገር ግን አሁን በቅርቡ ኢትዮጵያ ከሄደች በኋላ አሁን ስላለችበት የትዳር ህይወት ፓርት 1 እና ፓርት 2 ብላ በዩቲዩብ ገጿ ላይ ለቃለች ማለት ነውና ለቃ እውነት ለመናገር ጊዜ አግኝቼ አላየሁትም። ነገር ግን ቲክቶክ ላይ ለአጋጣሚ እስክኖር ሳደርግ ተቆርጦ የተወሰኑ ነገሮችን አይቻለሁ ማለት ነው። ምንድነው ከዚህ በፊት ስለነበረው ትዳሯ በጣም ዝቅ እንደሚያደርጋት ተሰሚነት እንደሌላትና ጥሩ ያልሆኑ ሱሶችና ስነ ምግባሮች እንዳሉት አሁን ያለችበት ትዳር ህይወት ግን እጅግ በጣም ሰላማዊ የሆነ ፍቅር ሰጪ የሆነ እንደውም አፈራይንካሽ የሚል ትዳር እንደሰጣት በጣም ደስተኛ እንደሆነች ለትዳሩ የሚለፋ አይነት ወንድ እንደሆነ አጋርታን ነበር የቀድሞ አንድ የሆነ ቪዲዮ የሰራችው ላይ ማለት ነውና በዛ ሰዓት ላይ እውነት ለመናገር እኔ ኮሜንት ሰጥቻታለሁ። የሰጧት አስተያየት ምንድነው? በጣም ከፍ አደረግሽው፣ ታይ ሚዛናዊ ሁኚ። ምክንያቱም አፈራይንካሽ ማለት ቀላል ነገር አይደለም። ሰው በሚችለው መንከባከብ ፍቅር መስጠት ይችላል። ሰው በሚችለው ነው እንጂ ከምንችለው በላይ ፍቅር እንስጥ እንከባከብ አንልም። እና ሁላችንም ለምንወደው ሰው ለምናከብር ሰው ፍቅር ስንሰጥ የቻልነውን ነው የምንሰጠው። ስለዚህ እሷም ቢችል ከዚህ በላይ ያደርግልኛል፣ የቻለውን ሰጥቶኛል እንደማለት ሁኔታ ነው ማለት ነውና እሷ የገለጸችበት መንገድ በጣም ፎቅ ስለሆነብኝ ሚዛናዊ ሁኚ ነው ያልኳትና አሁን ላይ ኢትዮጵያ ውስጥ ሂዳ እንደዚህ ስትል የጠበቅኩት ነገር ነው ማለት ነውና እኔ በሷ አልተደነኩም፣ አልተገረምኩም በገጠማት ነገር ማለት ነው። ምክንያቱም የጠበቅኩት ነገር ስለነበረ ማለት ነው። ግን ይህንን ቪዲዮ እንድሰራ ትልቅ ምክንያት የሆነኝ ምንድነው የሷ የህይወት ታሪክ ሳይሆን ኮሜንት ላይ ብትገቡ እጅግ በጣም ስቅጥጥ ነው የሚላችሁ። በጣም ነው የምትገረሙት። የእውነት በቃ እኔ እንጃ አእምሯችሁ በጣም ነው የሚረበሸው ማለት ነው። አብዛኛዎቹ አብዛኛው አይደለም ሁሉም በሚባል ደረጃ በጣም ቁጥር ናቸው እህታዊ ወንድማዊ ምክራቸውን ሰጥተው የወጧት በጣም የሆነ 1-2 ተብሎ የሚቆጠሩ ናቸው ማለት ነው። ዩቲዩብ ገጿም ላይ ብትሄዱ ቲክቶክ ላይ ብትሄዱ እጅግ በጣም የሚያሳዝነው ኮሜንት ሴክሽኑ ምንድነው? እህቶቻችን የኔን ባል ነው ያገባሽው፣ የኔን ባል ነው ያገባሽው፣ የኔ አይነቱ ነው የገጠመሽ። በቃ አብዛኛው ይሄ ነው ማለት ነውና ይሄው ሰለቸኝ፣ አሁን በስደት መጣሁኝ፣ የኔማ አው ብር ላይ ከማለት ውጭ ሌላ ነገር አያውቅም፣ ስቲል ተራርቀን እንኳን ጥሩ ፊሊንግ የለውም ምናምን ነውና ጥያቄ ውስጥ ነው የገባሁት። እንዴ ለምንድን ነው? እና በጣም ነው ያዘንኩት። የእውነቴን ነው የምላችሁ። ማለት በቃ አሰብኩትና ትንሽ እንትን ማለት አቃተኝና በጣም ነው የምናሳዝነው። እኛ አረብ ሀገር ያላችሁ ልጆች እንደው በሁሉም ነገር አይለፍላችሁ ተብለን ነው እንዴ ተረግመናል እንዴ? በቃ እንደው አረብ ሀገር የመጣች ሴት በስራም አለ አይደለ የሆነ ሰርተንም ጥሩ ደረጃ ላይ ስንደርስ አላይም።
እንደገና ደግሞ ጥሩ የሆነ ህይወት እንኳን ሲገጥመን አላይም እና እንዴት ነው በቃ ይሄ አረብ ሀገራት የረገጠች ሴት እንዳያልፍላችሁ ተብለናል እንዴ? ለምንድን ነው ልፋታችን ዋጋ እያጣ ያለው? ችግሩ ከምን ጋር ነው? ቁልፉ የት ጋር ነው? መፍትሄው የትኛው ጋር ነው ብለን ራሳችን ቆም ብለን ማየት አለብን። ቤተሰብ እህቶቼ፣ የእውነቴን ነው የምላችሁ እና እዛ አሁን ኮመንት ላይ ገብቼ ያንን ኮመንት በማነብበት ወቅት ችግሩ የት ጋር ነው? ስለዚህ የችግሩ ቁልፍ መፍቻ የቱ ጋር ነው? እንዴትስ እንፈታዋለን የሚለውን ሁኔታ በተወሰነ መልኩ ከራሴ ጋር ማሰብ ጀመርኩኝ ማለት ነውና እኔ ትልቅ ችግር ብዬ ያሰብኩት ምንድነው ሰው ውሎውን አናኗሩን ነው የሚመስለውና አብዛኛው ጊዜ ወደ አረብ ሀገራት ስንመጣ በልጅነታችን ነው የመጣ ነው ማለት ነው እና በልጅነታችን ስንመጣ ብዙ ጊዜ የምንላመደው እዚህ ያለውን ህይወት ነው፣ እዚህ ያለውን ባህል ነው። ያ ማለት ግን አገራችንን እንረሳለን ማለት አይደለም እና እዚህ የምናየው በጣም ትልቅ መተማመን ያለበት አንዱ ያንዱን ሀቅ የማይፈለግበት እንዴ በጣም ምን እንጃ የእምነት ደረጃ ጥግ ድረስ ነው እዚህ ሀገር። እኔ በቃ ብዙ ዘርዝሬ አልጨርሰውም እና የእምነት ደረጃ ጥግ ድረስ ነውና ያ ደግሞ እኛ ሀገር ሲሄድ ነው ሃርድ ነው። እኛ ሀገር ስትሄዱ 50 ከ50 እንኳን የሆነ እምነት ያለው መተማመን ያለበት ማግኘት ትንሽ አሁን ላይ በተለይ አሁን ላይ ከበድ ያለበት ሁኔታ ነው ያለውና እዚህ ያየነውን እምነት እዚህ ያየነውን ሀቀኝነት እዛ የምናገኘው ነው የሚመስለን። እዛ ሄደን እዛም በቃ ሁሉም ሰው እንደዛ ነው የሚመስለን ማለት ነው እና አብዛኞቻችን የምንሳሳተው እዚህ ላይ ነው። አንዳንድ ጊዜ መጠራጠር ተጠራጣሪ መሆን ጥሩ ነው ባይባልም ግን አንዳንድ ጊዜም ያስፈልጋል። ሚዛናዊ እንድትሆኑ ያደርጋችኋል ማለት ነው። መጠራጠር ማለት እኮ በጣም የሆነ እንደ አመለካከታችን ይለያያል እና አንዳንድ ጊዜም ተጠራጣሪ መሆን አለባችሁ እህቶቼ። በቃ ያላችሁን ነገር አሳልፋችሁ ለእናንተነታችሁ መንገዳገጃ ሳታስቀሩ ሰውን 100% ልታምኑ አይገባም። 50-50 አድርጉት፣ ግማሽ በግማሽ ያ ሰው ቢሄድ እናንተ እንዳትወድቁ፣ እናንተ ሌላ መንገድ አማራጭ እንዳለ እንድታዩ ገብቷችኋል። ጥሏችሁ ሲሄዱ እንዳትሰበሩ፣ መቆም እንድትችሉ፣ ጠንካራ እንድትሆኑ ያደርጋችኋል ማለት ነው። ሌላው ሰብ ካላችሁ ፍቅር፣ ክብር የተነሳ አግቢ፣ ውለጂ፣ እስከ መቼ ነው በቃሽ፣ ብዙ ጊዜ በስደት አሳልፈሻል፣ አሁን መተሻል ሀገርሽ፣ አግቢ፣ በቃ በወጣሽ በገባሽ ቁጥር እዚህም እያላችሁ ነው እንጂ አግቡ ምናምን ይሏችኋል ማለት ነው። እነሱ ይሄ ቤተሰባዊ ፍቅር ነው። ይሄ ቤተሰባዊ ፍቅር ስለሆነ ነገር ግን እናንተ ቤተሰብ እንደዛ ስላላችሁ እናንተ ቆም ብላችሁ ማሰብ የለባችሁም ማለት አይደለም። እንደውም ትዳር የሚባለውን ነገር ስታስቡ ማለት ነው ልትፈሩ ይገባል። ምክንያቱም ትዳር ማለት እጅግ በጣም ትልቅ ተቋም ነው። የምትመርጡት ሰው ይሄ የኔ ሰው ነው ብላችሁ ሰሌክት የምታደርጉት ሰው ምን ያህል ኃላፊነቱን ይወስዳል፣ ኃላፊነቱን ይሸከማል፣ ነገ ምን ያህል ይደግፈኛል፣ ነገ ምን ያህል ከቤተሰቦቹ ከሁሉም ነገር እኔ ይበልጥበታለሁ ወይ፣ ታምሜ ብተኛ ያለ መሰብቸት ያስታመመኛል ወይ፣ የሆነ ነገር ብሆን ይቀበለኛል ወይ፣ የተሟላ ይሄ ሰው የሚወድልሽን ብቻ ሳይሆን ማለት ነው ደካማ ጎንሽን ሰው የሚጠላሽንም ምን ያህል አቅፎና ተቀብሎ ይኖርልኛል ብላችሁ ማሰብ መቻል አለባችሁ ማለት ነው እና እንጂ ይሄ ዘው ብላችሁ ትዳር ውስጥ መግባት የለባችሁም። አብዛኛው ጊዜ ምንድነው በቃ ይሄ ውቶታዎች ናቸው ዘላችሁ እንድትገቡ ከቤተሰብ ጭቅጭቅ ቶሎ ላግባና ልገላገል ልሂድ ምናምን ወይም ደግሞ አንዳንድ የህይወት ፈተናዎች ሲመጡ ባገባኮ ይቀልልኛል ምናምን። በነገራችሁ ላይ ማለት ነው የህይወት ጉዞ የህይወት ፈተና ማለት ነው ትዳር ቢይዝ ይቀልልኛል ከእንደዚህ እንደዚህ እተርፋለሁ ምናምን ብላችሁ ወደ ትዳር መሄድ የለባችሁ። ምክንያቱም ትዳር በራሱ ራሱን የቻለ ፈተና ነው፣ ራሱን የቻለ ተቋም ስለሆነ እሱም ራሱን የቻለ ፈተና የራሱ የሆነ መንገድ አለው ማለት ነው። ስለዚህ መጀመሪያ ራሳችሁን አጠንክሩ፣ ራሳችሁን በተለያየ መንገድ አንጹ። ሰው መጽሐፍ ነው፣ አውቃችሁ የምትጨርሱት ነገር አይደለም። ግን የኔ የምትሉት ሰው ላይ የሆነ የራሳችሁ የሆነ መርህ ሊኖራችሁ ይገባል አይደለ? ሴት እንኳን ሲሰራ ምሰሶ ማገር ምናምን እያለ እየቀጠለ ይሄዳል ማለት ነው። ስለዚህ ወደ ትዳር ስታመሩ ምሰሶ የምትሉት ነገር ግዴታ ያ ሰው ማሟላት መቻል አለበት። ቢያንስ እንኳን አንቺና እሱ አንድ ላይ ሆናችሁ ማገር የሚባሉትን ነገር እየተረዳዳችሁ እየተደጋገፋችሁ እርስ በርስ
እየተማማራችሁ እየተቻቻላችሁ በመነጋገር የምትቀጥሉትና ቤታችሁን የምትሰሩበት መንገድ ሊሆን ይገባል ማለት ነው። የምትገናኙበት መንገድ ምክንያት ነው። በተለያዩ ሶሻል ሚዲያዎች ልትገናኙ ትችላላችሁ። አታውሩ፣ አትገናኙ፣ ይሄ አይሆንም ነው፣ በዚህ ብትገናኙ ደግሞ ይሄ አሪፍ ነው ምናምን አልልም ማለት ነው። ምክንያቱም እዚህ ጋር የራሳችሁ የግንኙነት መስመር ይወስነዋል ማለት ነው እና ጥንቃቄ ማድረግ አለባችሁ። በጣም ጥንቃቄ የተሞላበት አካሄድ መሄድ አለባችሁ ማለት ነው። ስፔሻሊ ሶሻል ሚዲያ ላይ ግንኙነት ያላችሁ ሰዎች ጥንቃቄ የተሞላበት። ምክንያቱም በጣም በርካታ እህቶቻችን ራሳቸውን ሲያጠፉ፣ ልባቸው ሲሰበር፣ ብዙ ነገር ሲሆኑ ራሳቸው እንዳልነበረ ሲናድ አይተናል እና እዚህ ላይ መስመር ልታሰምሩበት ይገባል ማለት ነው። ሌላ ቀጥሎ ደግሞ ቁልፉ የቱ ጋር ነው? ትልቁ የህይወታችሁ መንገድ መፍትሄው ያለው ቁልፉ ያለው እናንተ ራሳችሁ ናችሁ። ቁልፋችሁ የምትቀልፉትም የምትፈቱትም ቁልፉ እናንተ ጋር ነው ማለት ነው። መፍትሄው ምንድነው? እንደዚህ አይነት ህይወት ውስጥ ሰው መጻፍ ስለሆነ ከሆነ ጊዜ በኋላ የሚቀየርበት አጋጣሚ ከሆነ እንደው በቃ አለ አይደለ ጊዜ ኖራችሁ እሱን በደንብ ቸክ ሳታደርጉት እንደዚህ አይነት ህይወት ውስጥ ገብታችሁ ካላችሁ ቶሎ ራሳችሁን ማዳንና ማትረፍ አለባችሁ። ፍችን እንደ አማራጭ አላይ። ይሄ አንድ ሰው ሲጀመር ትዳርን ሲያስብ መፋታት እንዳለ እንደሚችል ጥሩ ካልሆነ ፍች እንደሚፈጽም አስቦ ይግባ ብዬ አልመክርም፣ አልደግፍም። ምክንያቱም ይህ እንደ እምነታችን ራሱ ምሳሌ በእኔ በኦርቶዶክስ ተዋህዶ ቤተክርስቲያን የማይመከር የተወገዘ ነው። የእናንተም እምነት ይህን ቪዲዮ የምትመለከቱ እንደ እምነታችሁ በእናንተም እምነት ውስጥ ይሄን ነገር ይደገፋል ብዬ አላምንም እና ይሄንን ነገር አስባችሁ መግባት የለባችሁም።